በዙሪያችን ያለው ጩኸት ከምን ጊዜውም በላይ እየበረታ የመጣ ይመስላል። ወገኝተኝነት የልዩነት ድንበሮችን በማስመር በሁሉም ቦታ ያስተጋባል። ሆኖም ግን በሰላም የመኖር የአብሮነትና የህይወትን ትርጉም የማግኘት ምኞቶችም ከጩኸቱ ጀርባ ይስተዋላሉ። ታዲያ ምን እናደርግ? ራሳችንን እናግል፣ እንቃወም፣ ወይስ ለአንድ ቡድን እንወግን? ወይስ ሌላ መንገድ ይኖር ይሆን? በማያወላውል እውነት ላይ የተመሰረተ እነሱ የሚባል ነገር የሌለበት መንገድ። የአንዱ ህመም የሁሉም ህመም ነው። የአንዱ ተስፋ የሁሉም ተስፋ ነው። በየቦታው ሰዎች የእኛነትን ክበብ እያሰፉት ይገኛሉ። የየትኛው ታሪክ አካል እንደሆንክ ካላወቅ ምን ማድረግ እንዳለብህ ልታውቅ አትችልም። ከባህሩ ላይ ያገኘነው ግንዛቤ ደግሞ እኛ የሰው ልጅ የብስለት ታሪክ አካል መሆናችንን ነው። አዲስ ታሪክ እየተቀረጸ ነው። በጸጥታ፣ በትዕግስት፣ በአብሮነት። ማብቂያ ወደሌላቸው የግጭት አዙሪቶች የማይከቱንን ለየት ያሉ የእርስ በርስ የግንኙነት መስተጋብሮች መፈለግ አለብን። የማህበረሰባዊ አንድነት ስሜታችንንም ማጠናከር ይኖርብናል። ሰዎች በከበቧቸው ችግሮች ፊት አቅመቢስ እንደሆኑና በተናጠል እንደቆሙ ግለሰቦች ህይወታቸውን መምራት እንደሌለባቸው በመማር ላይ ይገኛሉ። ይልቁንም በአብሮነት በመስራት ላይ ናቸው። በዚህ ሁሉ ቁሳዊና ስነልቦናዊ ውድመት መካከል ደማቅ ብርሃን የሆነ ነገርን ተመልክተናል። ቀውሱ ብዙዎች የግለኝነት ልማዳቸውን ወደ ጎን እንዲተው ከማድረጉም በላይ እውነተኛ የሆነ እርስ በርስ መረዳዳት አቅማችንን ገልጦታል። አደጋዎች የግል ጥቅምን ወይም ራስ ወዳድነትን ያበረታታሉ ብሎ መገመት ቀላል ነው። እኛ ግን ያየነው በተቃራኒው ነው። ልግስና በየቦታው ነበር። ይህም ትልቅ ተስፋን ሰጥቶናል። በፈተና ጊዜ የሚታየው ያው የአገልግሎት መንፈስ በእለት ተእለት ህይወት ውስጥ ስር እየሰደደ የመጣ ነው። ይህም አብሮ የማገልገልን ልማድ የመማር ውጤት ነው። የሚያገለግል፣ የሚያሰላስልና የሚማር ወጣት ያንኑ መንፈስ ወደ እያንዳንዱ የህይወት መስክ ይዞት ይሄዳል። ወጣትነትን ከሌሎች ህይወት ምዕራፎች የሚለየው ድፍረት፣ ተለዋዋጭ ሁኔታዎችን የመቀበል ብቃትና ጉልበት ሲሆን ከእነዚህም ጋር ማህበረሰባዊ ለውጥን ለማምጣት ያላቸው ከፍተኛ ጉጉት ይታከልበታል። ትምህርት እንዴት ይበልጥ ክቡርና የዋህ መሆን እንደምንችል የምንማርበት መንገድ ነው። በእውቀት፣ በርህራሄ እና እርስ በርስ በመተማመን የሰላም ባለሙያዎች እንደምንሆን ያስተምረናል። የህይወትን ወጥነት፣ አገልግሎትን፣ የእርስ በርስ ግንኙነቶችንና እሴቶችን ማዕከል አድርገን በምንንቀሳቀስበት ወቅት እውነተኛ ተፈጥሯችን ህይወት ይዘራል። ለእነዚህ ወጣቶች ሙያቸው የአገልግሎት መስክ ነው። ሳይንስንና ሃይማኖትንም እንደ ሁለት ተስማሚ የእውቀት መንገዶች ይመለከቷቸዋል። የሰው ልጅ ቁሳዊና መንፈሳዊ ማንነት እንዳለው ስንገነዘብ ጤና ደግሞ በሁለቱም ገጽታዎች ላይ ተጽዕኖ እንደሚያሳድር ስንረዳ በሙያችን ውስጥ ለሚያጋጥሙን ተግዳሮቶች አዳዲስ የመፍትሄ ሐሳቦችን ማየት እንጀምራለን። ፈተናዎች በሚገጥሙበት ጊዜ ከዚህ ነገር እንዴት ማምለጥ እችላለሁ ብለው መጠየቅ አቁመዋል። ይልቁንም ይህንን በጋራ እንዴት ልንጋፈጠው እንችላለን በማለት ይጠይቃሉ። ህብረተሰቡ በጣም ግለኝነትን በሚያበረታታ መልኩ ሊቀርጸን ይችላል። ነገር ግን በአንዳንድ ቦታዎች ላይ ይሄ ባህል መለወጥ እንደጀመረ ይሰማኛል። ሰዎች በጋራ ሲተባበሩ ብዙ ነገሮች ማሳካት ይችላሉ። ይህ አዲስ ንቃተ ህሊና መፈጠሩን ያሳያል። ይህም ከእያንዳንዱ ሰው ጋር አብሮ የሚጓዝ ማህበረሰባዊ ስሜት ነው። ይበልጥ ወደ ሌሎች ትኩረት ባደረግን መጠንና ከሌሎች ጋር በሰራን ቁጥር የጋራ ሰባዊነታችን ትርጉም በተሻለ ሁኔታ ለመረዳት እንችላለን። ቤተሰቦችም በአዲስ መልክ እየተቃኙ ነው። ተነጣጥለው ሳይሆን እጅ ለእጅ ተያይዘው እንደሚያገለግሉና እርስ በርስ እንደሚተጋገዙ የትስስር መረቦች ተደርገው እየታዩ ነው። ውሳኔዎችን በጋራ ይወስናሉ፣ እንዲሁም እርስ በርሳቸው በእኩልነት ይደጋገፋሉ። እነዚህም ልምዶች ከቤት ባለፈ ለሚሰጡ ማህበራዊ አገልግሎቶች ላይም ተጽዕኖ ያሳድራሉ። አባት ገንዘብና ለኑሮ አስፈላጊ የሆኑ ነገሮችን በማምጣት ብቻ ሳይወሰን
እሱ ራሱ ከባለቤቱ ጋር በመሆን ልጆቹን ስነ ምግባር ሲያስተምር ማየት ለጎረቤቶች ትልቅ መነቃቃትን ይፈጥራል። በቤተሰባችን ውስጥ አንድነት ሲኖር ማህበረሰብ መመስረት እንችላለን። በማህበረሰብ ውስጥ አንድነትና ፍቅር ሲኖር ብቻ ነው ብርሃኑ በመላው ዓለም ሊሰራጭ የሚችለው። እየተፈጠረ ያለው ነገር ከተራ ትብብር በላይ ነው። መከፋፈያ ስሞችና መለያዎች እየጠፉ ነው። ከሁሉ በላይ ትልቁን ቦታ የሚይዘው የተሻለች ዓለምን ለመገንባት በውስጣችን ያለው የጋራ ናፍቆት ነው። ስለ ማንነታችን ስንናገር የሚመጣልን ዘራችን፣ ብሔራችን፣ ሃይማኖታችን ወይም ጾታችን ነው። ነገር ግን መረዳት የጀመርነው ነገር ከእነዚህ ገደቦች በላይ የሆነ ክቡር ተደርጎ የተፈጠረ ማንነት እንዳለን ነው። ለዛሬ መከፋፈል መሰረታዊ ምክንያት የሆነው ማንነት ቀውስ ነው። የባህይ ትምህርቶች ሌላ አማራጭ መንገድ ያቀርባሉ። ይህም መላው የሰው ልጅ እንደ አንድ ቤተሰብ የሚያይ መንፈሳዊ ማንነት ነው። አንድነትን ለማጠናከር ሲባል የአመራር ትርጉም ራሱ በአዲስ መልክ እየተቃኘ ይገኛል። ይህም አመራርን እንደ ቅዱስ አደራና ትህትናን እንደተላበሰ የአገልግሎት ተግባር መመልከት ነው። ብዙውን ጊዜ ፉክክርን ለእድገት አስፈላጊ እንደሆነ አድርገን እናስባለን። ነገር ግን ሌሎችንም ከኛ ጋር አብረው እንዲበለጽጉ ለማድረግ ሊያነሳሳ ይችላልን? ይህ መድረክ ስለ መንደሮቻችን መንፈሳዊና ቁሳዊ እድገት በጥልቀት እንድናስብና እንድንመካከር የተዘጋጀ ነው። ሰዎች በጋራ ለመማር፣ ለመወሰን፣ ለመገንባት በሚሰባሰቡበት በየትኛውም ቦታ ሁሉ በአንድ የጋራ የእድገት ታሪክ ውስጥ ራሳቸውን እንደ መሪ ተዋናዮች ሆነው ያገኙታል። የባህይ ማህበረሰብ ለጾታ እኩልነትና ለፍትህ ያለው ቁርጠኝነት የተመሰረተው ሁሉም የሰው ልጆች የተፈጠሩት ከጊዜ ወደ ጊዜ እያደገ የመጣውን ስልጣኔ ለማስቀጠል እንዲሁም የጾታ እኩልነት ለሰላም አስፈላጊ የሆነ ቅድመ ሁኔታ መሆኑን በማመን ላይ ነው። በርካታ ሴቶች ለመርዳት ከፍተኛ ጉጉት ነበራቸው። በመንደር ውስጥ የሁለተኛ ደረጃ ትምህርት ቤት መቋቋሙ ማረጋገጥ የሚችሉትን ሁሉ እንደሚያደርጉ ገልጸዋል። ይሄ ፕሮጀክት ብዙ ሰዎች ከምድሪቷ ጋር ዳግም መልሰው እንዲገናኙና የመትከልን ደስታ በህይወታቸው እንደገና እንዲያገኙ አነሳስቷቸዋል። እነዚህ የሰላም መጠለያዎች ናቸው። ሰዎች በትብብር አማካኝነት እየተማራቸው ያሉ የአዲስ የህይወት ዘይቤዎች ጭላንጭል ናቸው። የባህይ ብሔራዊ ቤተ መቅደስ ለማህበረሰቡ የተስፋ ብርሃን ሆኖ ያገለግላል። ሁሉም ሰዎች እንዲሰበሰቡ፣ እንዲጸልዩና በአንድነት እንዲኖሩ ጥሪ ያቀርባል። የስነ ጥበብ ፌስቲቫሎች ሰዎች በጓደኞቻቸውም ሆነ በማያውቋቸው ሰዎች ልግስና ላይ ያላቸውን እምነት አጠናክረውላቸዋል። ስነ ጥበብ በሰዎች መካከል ትስስርን የመፍጠር ትልቅ ኃይል አለው። የቤተ መቅደሱ ድባብ ሰዎችን በተስፋ ይሞላቸዋል። እነዚህን የሰላም መጠለያዎች መገንባት የብዙ ትውልዶችን ጥረት ይጠይቃል። ይህ የትውልዶች ጥረት ደግሞ እጅግ ልብ የሚነካ መገለጫውን ያገኘው የባህይ እምነት መገኛ በሆነችው ምድር ነው። ይህ ሂደት እየተከናወነ ያለው ላለፉት 150 ዓመታት ነው። ሙሉ ምስሉ ማየት ስንጀምር ብቻ ነው ወደ ኋላ ተመልሰን ለካ እንደዚህ አይነት ማህበረሰቦችን እየገነቡ ነበር ልንል የምንችለው። ሴቶች ይበልጥ ውጤታማ የሚሆኑበት፣ የልጆች ትምህርት የማህበረሰቡ ዋነኛ ትኩረት የሚሆንበትን፣ እንዲሁም በትብብርና በምክክር ላይ የተመሰረተ ውሳኔ ሰጪነት ማዕከል የሚሆንበትን አካባቢ እየፈጠሩ ነበር። እነዚህን አዳዲስ የህይወት ዘይቤዎች ለማሳደግ ከእቅዶች ወይም ከፕሮግራሞች በላይ ያስፈልጋል። በእያንዳንዳችን ልብ ውስጥ ይጀምራል። እዚህ በመጣ ቁጥር ሰላም፣ ደስታና ፍቅር ምን እንደሚመስሉ ዳግም ማስታወስ የቻልኩ ያህል ይሰማኛል። ሌሎችን ስንመለከት
እንደ ባዳ የማንቆጥራቸው ከሆነ በመንገዳችን ላይ ለሚያጋጥሙን ሁሉ ልባችን በደግነት ከተቀጣጠለ አንድ ትልቅ ለውጥ በውስጣችን ይፈጠራል። ደስታ ካለ ተስፋም አለ። ተስፋ ደግሞ ደስታ እንድናገኝ ይረዳናል። የዚህ ቦታ ውበት ይህ ነው። የተለያየ ስብጥር ያላቸው ሰዎችን በአንድ ላይ ማምጣቱ፣ ህዝቦችንም ለሰላም ዓላማ አንድ ላይ ማቀራረቡ ነው። በእነዚህ ሁሉ መንገዶች በመካከላችን ያለው ርቀት ይጠፋል። በአንድ ወቅት ልዩነት በቆመበት በዚያው ምድር ላይ እጅ ለእጅ ተያይዘን መራመድን እንማራለን። የአብዱል ባሃ ህይወት በወዳጅና በባዕድ መካከል ምንም አይነት ልዩነት አላደረገም። አሁን መካነ መቃብሩ ከፍ ብሎ ሲገነባ የአብሮነትና የጋራ ዓላማ ያላቸውን ቦታዎች እንድንፈጥር የቀረበ ግብዣ ሆኖ ቆሟል። አይሁዶች፣ አረብ ሙስሊሞች፣ አረብ ክርስቲያኖች እና ዱርዞች አሉን። ሁሉም በአንድ ጣሪያ ስር ተሰባስበው በስምምነት እየሰሩ ይገኛሉ። ይህም በመካከላቸው ያለውን ግንኙነት በማጠናከር ራሳቸውን እንዲያበቁ ከማድረግም በላይ አንድ የጋራ ራዕይን ፈጥረዋል። ይህም መካነ መቃብሩ ራሱ ነው። የሰው ልጅ ታሪክ የማሽቆልቆል ሳይሆን የመንቃትና የብስለት ታሪክ ነው። በምናደርገው እያንዳንዱ የአገልግሎት ተግባር በምናሳየው የእርስ በርስ የመግባባት ስሜት የሰው ልጅ አንድነት ይበልጥ በግልጽ እየታየ ይመጣል። በጸጥታ፣ በትዕግስት፣ በአብሮነት